አሰላሙ አለይኩም ወራህመቱላሂ ወበረካቱህ። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ጀማዎች እንደምን አመሻችሁ። በህይወታችሁ ውስጥ የሆነን ነገር ፈልጋችሁ ሳይሳካ ሲቀር ለምን እኔ ብላችሁ ያዘናችሁበት ጊዜ አለ ወይስ ፈተናዎች ሲበዙባችሁ መውጫው የት ነው ብላችሁ ተጨንቃችኋል? ዛሬ የምናወራው ልባችሁን ሰላም ስለሚሰጥ አንድ ታላቅ ምስጢር ነው። እሱም የአላህ ሱብሃነሁ ወተዓላ እቅድ እና የትዕግስት ሶብር ውበት ነው። ቪዲዮውን እስከመጨረሻው ተከታተሉት። ህይወታችሁን የሚቀይር እይታ ታገኙበታላችሁ። አንዳንዴ እኛ ለራሳችን መልካም የመሰለንን ነገር እንመኛለን። ነገር ግን ያ ነገር ቢሳካ ወደፊት ምን ጥፋት እንደሚያመጣብን አናውቅም። ቁርአን በሱረቱል በቀራ አንቀጽ 216 ላይ እንዲህ ይለናል። አንድን ነገር ትጠሉታላችሁ፣ እሱ ግን ለእናንተ መልካም ሊሆን ይችላል። አንድንም ነገር ትወዱታላችሁ፣ እሱ ግን ለእናንተ መጥፎ ሊሆን ይችላል። አላህ ያውቃል፣ እናንተ ግን አታውቁም። አስቡት፣ የዓለሚቱ ጌታ ለኛ ካዘጋጀው እቅድ በላይ ምንም የተሻለ እቅድ የለም። በአንድ በር መዘጋት ጀርባ አላህ የከፈተልን የተሻሉ ሺህ በሮች አሉ። ትዕግስት ወይም ሶብር ማለት ዝም ብሎ ማልቀስ ወይም እጅ መስጠት ማለት አይደለም። ሶብር ማለት በፈተና ውስጥ ሆነን አላህን ማመስገንና መጨረሻው እንደሚያምር በልበ ሙሉ እምነት ማሳደር ማለት ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሙእሚን ወይም አማኝ ነገር አስደናቂ ነው። ነገሩ ሁሉ ለእሱ መልካም ነው። ደስታ ባጋጠመው ጊዜ ያመሰግናል፣ መልካም ይሆንለታል። ችግር ባጋጠመው ጊዜ ይታገሳል፣ እሱም መልካም ይሆንለታል። አላህ በትዕግስተኞች ላይ የሚሰጠው ሚንዳ ደግሞ ያለ ገደብ ነው። ወንድም እህቶቼ፣ ዛሬ እያለቀሳችሁበት ያለው ነገር ነገ የምታመሰግኑበት ምክንያት ይሆናል። ስለዚህ ዱአ አድርጉ፣ ቀሪውን ግን ለአላህ ተውት ወይም ተወከል አድርጉ። የአላህ ውሳኔ ሁልጊዜም ፍጹም ነው። ዛሬው መልእክታችን ይህንን ይመስል ነበር። ቪዲዮው ልባችሁን ካረጠበ ወይም ከወደዳችሁት ላይክ ማድረጉን አትርሱ። ለሌሎች እንዲደርስ ሼር አድርጉት። በየሳምንቱ እንዲህ ያሉ መንፈስን የሚያድሱ መልእክቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። አላህ በትዕግስተኞችና በሚያመሰግኑ ባሮች ውስጥ ያደርገን። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።